ሲጋራ ሲጨስ ካዩ አላህ ይጠብቀን አሚን በሉ በዚህ የተፈተነውን አላህ ነጃ ይበለው ሲቃም ካዩ ኸምር ሲጠጣም ካዩ ሲጋራው ራሱ ዛቱ ሲጋራውን ባገኙ እንጨት አንስተው አፋቸው ላይ እንደዚህ ይላሉ ለምን ቤት ውስጥ ያሉ ስለሆነ አየ ልጆች በተግባር የሚያዩትን ነገር ኮፒ ለማድረግ ይጥራሉ አንዳንዴ ስልክ ላይ አላጋጠማችሁ ስልክ ማይፈልገው ሰው ከሆነ አንሽና ባባ የለም በይ ቻርጅ ሰክቶ ነው የወጣው በይ አላ የለም ቻርጅ ሰክቶ ነው የወጣው በይ የለም በይ አላህ ሲያዋርድ አንዳንዴ ልጆች ያነሱና ባባ የለም በይ ብሎኛል ትላለች السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala እዝነት ሰላም ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ኢንሻአላህ ልዩ የሆነ ርዕስ ሁላችንም የሚጠይቅ የሆነ ሁላችንም ለናስብበት የሚገባ በሆነ ርዕስ ላይ ቆይታ እናደርጋለን እሱም የምንመለከታቸው ነው ለምን ከተባለ ዛሬ ሰው ገንዘቡን በጣም ኢንቨስት ያደርጋል ከተባለ በልጁ ላይ ነው በፊት የነበሩት አባቶች ተቸግረው ምን ብለው ባቅማቸው ልጆቻቸው እንዲማሩ ያደርግ ነበር አሁን ያለው ትውልድን ስንመለከት ወላጆችን ስንመለከት ከባድ የሚባል ትምህርት ቤት ውድ የሆኑ ትምህርት ቤት ገንዘባቸውን ኢንቨስት አድርገው ልጆቻቸውን ያስተምራሉ ከራሳቸው በላይ ልጆቻቸው ትልቅ ደረጃ እንዲደርሱ ይመኛሉ ነገር ግን በየትኛው መንገድ እየሄድን ነው ተመርቀው ትልቅ ደረጃ ደርሰው አባት እናት እንዲንከባከቡ ቤተሰብን እንዲንከባከቡ ጎረቤትን አካባቢውን ሀገርን እንዲንከባከቡ ምን ይጠበቅብናል ልጄን እንዴት ላሳድገው በሚል ርዕስ ከእናንተ ጋር ቆይታ እናደርጋለን ልጆች የአላህ ስጦታ ናቸው ነቢያቶች በአጠቃላይ ዱዓ ያደረጉበት ኢብራሂም አለይሂ ሰላም ዱዓ ያደረጉበት ዘከሪያም ዱዓ ያደረጉበት ደጋግ ሰዎች ዱዓ ያደረጉበት ጉዳይ ነው ለምን የልጅ ጉዳይ ቀላል አይደለም ዛሬ ሰው አንድ ወንድም ከትላንትና ወዲያ እንደው በፊት ርዝቃችን ይስፋ አፊያ ይስጠን ምን ብለን ዱዓችን ይሄ ብቻ ነበር አሁን ግን ያለው ዱዓ ግን አለኝ ስለው እንደው ልጆቻችንን ሷሊ አላህ ያርግልን ይያልን ነው ዱዓ የምናደርገው ለምን መስመር እየለቀቁ ስለሆነ ከዛ በፊት በወላጆች ላይ የሚጠበቀው ምንድነው እኔ ላይ ያለብኝ ሐላፊነት ምንድነው ሐላፊነቴን ሳልወጣ ልጄ ሷሊ ይሆንልኛል ልጄ እኔን ይንከባከበኛል ማለት ማይታሰብ ነገር ነው ሰው የዘራውን ነው የሚያጭድ ያልሰራውትን ነገር ላገኝ አልችልም ስለዚህም በምን መልኩ ልጄን እናሳድግ ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما ይሄ ደጋግ ሰዎች ዱዓ ነበር ጌታችን ወይ هب لنا من ازواجنا وذرياتنا ከሚስቶቻችን ከዝርያዎቻችን ስጠን የአይኖቻችን ማረፊያ واجعلنا للمتقين اماما الله لم يفروا امام አድርገን ይያሉ መሪ አድርገን ይያሉ ዱዓ ያደርጋሉ ለምን አስፈላጊ አንገብጋቢ ጉዳይ ስለሆነ ስለዚህ ልጆችን እንዲስተካከሉ ብዙ ነገር እናያለን የመጀመሪያው ግን ከጋብቻ በፊት ማስተካከል አሐዱ ሰለፍ ምን ይላሉ እኔ ለናንተ ውለታ እኮ ያልኩላችሁ ከመወለዳችሁ በፊት ነው አላቸው ልጆች ግራ ገባቸውና አባታችን እኛስ ተወልደን አብልተሃል አጠጥተሃል አልብሰሃል አስተምረሃል ይሄ ውለታ ነው ከመወለዳችሁ በፊት እንዴት አሉት እናንተ ሷሊህ እንድትሆኑ ሷሊህ ልጅ ሴት እናታችሁን መምረጥ ለእናንተ ውለታ ነው ለልጆች መስተካከል የትዳር ማማር የሁለቱ ባለ ትዳሮች የባልና ሚስት መስተካከል ትልቅ አስተዋጽኦ አለው ታሪክን እንመልከታ ዑመር ኢብኑ አብዱል አዚዝ አምስተኛው ኸሊፋ
ዑመር ኢብኑ አብዱልአዚዝ ከየት ቤተሰብ ተገኘ? በአንድ ወቅት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አሚር አልሙእሚኒን ሁለተኛው ኸሊፋው አዋጅ አወጁ። ወተትና ውሃን ቀላቅላችሁ እንዳሸጡ። ይህን አውጀው አስተምረው ሲበተኑ አንድ እናትና ልጅ ንግግር ጀመሩ። እናትየው ምን ትላለች? ወተቱ እንዲበዛ ውሃ ጨምሪበት ትላለች። ልጅ ሷሊህ ነበረችና ቅድም እኮ አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ከልክለዋል አለች። አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ከልክለዋል ስትል እናት ምን አለች? ዑመር የታየናል፣ ዑመር የታየናል፣ ቅድም ነው ከለከለናል። እቺ ወጣት ማለት ኢን ካነ ዑመሩ ላ የራና ዑመር የማይን ቢሆንም እኮ ፈኢነ ረበ ዑመር የራ የዑመር ጌታ አላህ ያየናል አለች። አላህ የትም ቦታ ይመለከታል፣ ከሱ የሚሰወር ነገር የለም ብላ ስትናገር ዑመር እችን ንግግር ሰሙ እያለፉ ነበር። ቤቱን ምልክት አድርጉልኝ ብለው ሄዱና ቤታቸው ገብተው አንድ ሷሊህ ልጅ ደግ አግኝቻለሁ፣ ማን ነው ከእናንተ መካከል ያለው? ዑመር አጋቡ ልጆቻቸውን። ከዛ ቤተሰብ አምስተኛው ኸሊፋ ዑመር ኢብኑ አብዱልአዚዝ የተገኙት ከዛ ቤተሰብ ነው። አብዱላህ ኢብኑ ሙባረክ ታላቁ ዓሊም ሙጃሂድ ነጋዴ ዓቢድ ዛሂድ ዓመቱን ለአራት ከፍለው 3 ወር ለጂሃድ 3 ወር ለዒባዳ ሐውላ ላይ ገብተው አላህን የሚገዙበት ለዒልም 3 ወር ለንግድ ከፍለው በሁሉም ነገር አላህ ያሳካላቸው እኚህ ትልቅ ዓሊም ከየት ቤተሰብ ተገኙ? እንደዚሁ ተቅይ ከሆኑ ቤተሰብ። የአብዱላህ ኢብኑ ሙባረክ አባት ሙባረክ የአንድ አትክልተኛ ሰራተኛ ነበር። ይህ አትክልተኛው ቀጠራቸውና ይህ አትክልተኛ ሲባል ይሄ 3 ኪሎ 4 ኪሎ የሚሸጥበት ቦታ አይደለም፣ ዋናው ፋብሪካው የብርቱካን ፋብሪካ። ከለታት አንድ ቀን መጣና ጣፋጭ ብርቱካን ስጠኝ አላቸው። ቆርጠው ሰጡት። ይጎመዝዛል። ጣፋጭ ነው የምልህ እኮ አለ። አሁንም ቆርጠው ሰጡት። ሲበላው ይጎመዝዛል። ጣፋጭ እያልኩ የሚመርጥ ሰጠኛለህ፣ እኔ ላይ ታላግጣለህ፣ ታሾፋለህ ሲላቸው ወላሂ በአላህ ይሆንብኛል፣ እዚህ ቤት ከተቀጠርኩ ሰዓት ጀምሮ አንድ ቀን ጣፋጭ የቱ ነው መራራው የቱ ነው ቀምሼው አላቅም። ሱብሃንአላህ። ይህ ሰው ምናለ ይህ ላማክረው የሚገባ ትልቅ ሰው ነው። የይሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ለጉራ ለዝና ለምን ብለው ይድራሉ? አንድ ሙስሊም ልጁን ለማን መዳር ያለበታል? አላህን ለሚፈራ ስነ ምግባር ላለው አኽላቅ ላለው አማና ለሚጠብቅ ሲለው እዚህ ካለው ከአካባቢ እንዳንተ አላህ የሚፈራ ስነ ምግባር ያለው አማና የሚጠብቅ የለም፣ ልጄ ላንተ ድሬሃለሁ። ሱብሃንአላህ። ለሰራተኛው ለዛ ለአትክልት ለሚጠብቀው ሰው ከነሱ ቤተሰብ ማን ተገኘ? ቅድም ያልኳችሁ አብዱላህ ኢብኑ ሙባረክ ታላቁ ዓሊም ከዚህ ቤተሰብ ነው የመጡት። የእናት የአባት መስተካከል ሷሊህ መሆን ዘርህ እንዲስተካከል አላህ ያደርግልሃል። ስለዚህም ነው ቅድም ያልኳችሁ ከሰልፎች አንደኛው ሰለፍ ምን አሉ? ለእናንተ ውለታ ያዋልኩላችሁ ከመወለዳችሁ በፊት ነው። ሷሊህ ለዚህ ነው አንድን ሴት ሊማሊሃ ወሊጀማሊሃ ወሊነሰቢሃ ወሊዲኒሃ ሴት ለአራት ነገር ትመረጣለች። ወይ ለገንዘቧ ወይም ለመልኳ ወይም ለዘሯ አለዛም ለዲኗ። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ዲኗን ምረጥ፣ ማይጠፋ ነገር ዲን ነው። መልክም ይወገዳል፣ መልክ ያላትን አታግባ እያልኩ አይደለም። ሐዲሱ የሚለው ስታያት ምታስደሰት ስታዛት ምትታዘዝ ማለት በቃ አንተ የገባችልህ አንተ ለአይን ላይ የገባችልህ መልክ ያላት ስታዛት ምትታዘዝ ደግሞ ዲን ያላት ማለት ነው። ገንዘብ ብለህ ምን ብለህ ከገባ ገንዘቡም ያልቃል። ዋናው መስፈርትህ ዲን ሊሆን ይገባል። ለምን? ለነገ ሐያትህ አንተ ከሞትክ በኋላ የሚያስታውስህ ልጅ እንዲመጣ ዱዓ የሚያደርግልህ ልጅ እንዲመጣ ዛሬ መስራት ያስፈልጋል። ስለዚህ ያላገባችሁ ዱዓ አድርጉ። ስታገቡም አንቺ እህቴ ሷሊህ ሆነው ምረጪ፣ አንተም ሷሊህ ሆነችዋን ምረጥ። ደግ ሷሊህ
ስለዚህ ሷሊህ ለማግኘት ሷሊህ መሆን ዱዓ ማድረግ ያ ረብ ለግሰኝ ብለህ ዱዓ ማድረግ የዛሬ ዓመት የተዘራ ነገርና ዛሬ የሚዘራው አንድ ነው ስቀድመ ዱዓ አድርግ አላህ ሀያት እንዲያስተካክል ለምን በዚች ዱንያ ላይ አንዱ የአይን ማረፊያ ማለት ልጆች ናቸው المال والبنون زينة الحياة الدنيا ገንዘብ ልጆች የዱንያ ጌጦች ናቸው ብሎ አላህ ገልጸዋል ስለዚህም እንዴት ልጆቻችንን በምን መልኩ እናሳድግ የዛሬው ፕሮግራማችን ይሆናል ነብዩ አለይሂ ሰላቱ ወሰለም ከሳቸው ሞዴል ነው የሳቸው መንገድ ነው ምን ይዘው እንዴት ነበር ልጆቻቸውን ያሳደጉት እንዴት ነበር መንገድ የሚያመላክቱት አላህ ራሱ ትልቁ የልጆች ተርቢያ ማደጊያው ሰላት ስለሆነ ሰላት ላይ ቅድሚያ ሰጣ ወአሙር አህለከ ቢሰላቲ ወስጠቢር አለይሃ ቤተሰብህን በሰላት እዘዝ በሱ ላይ ጽና አላህ በሰላት ላይ ጽና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ وكان عمر بن الخطاب إذا استيقظ في هذه من الليل بلليت يتنسو جزي عمر قام أهله للصلاة لصلاة بيسبوتشاتوني كساكسو نبار وتلا هذه الآية كذه القرآن كرو وأمر أهلك بالصلاة واصطبر عليها بيتسبهن بصلاة زاز بس سلين صنع لذينه رسول عليه الصلاة والسلام لجوتشاتون لصلاة زازواتشون مروا أولادكم بالصلاة لجوتشاتون بصلاة زازواتشون وهم أبناء 7 سنين يسبات عمد للسيون ادمياتشو 7 سنين بصلاة زازواتشو واضربهم عليها وهم أبناء 10 مسيمولاتشو دقمو تنش قرفواتشو كالسجدو صلاة لاي أتناكرواتشو صلاة لاي يزنبيالو 10 عمد كمولا قل تنش متواتشو عمر وفرق بينهم في المضاجع በመኝታቸውም ደግሞ 10 ዓመት ሲሞላ ደግሞ ላይዋቸው ያቺው እስላም አደብ ልጆቻችን በልጅነታቸው እንዴት ተርቢያ እንደሚያስተምር 10 ዓመት ሲሞላ መኝታቸውን ለዩ አንድ ክፍል ከሆነ እስካለ ቱታሉ ሴተኝ ሴቷ ከሴቷ ጋር ተኛ ወንዱ ከወንዱ ጋር ተኛ ቱታ ይመሳሰላ መኝታ ራቁት ማስተኛት የለበትም ማለት ነው አላህ ግን ርዝቁን ካሰፋለ ላይታ አስተኛ ለምን ከተባለ ልጆች በልጅነታቸው ኸይር ነገር ስታሳያቸው በዛው ይዘው ያድጋሉ ለዚህ ነው ያልዘራነውን አናገኝም ሷሊህ አድርገን መልካም አድርገን ካሳደግናቸው መልካም ነገር እናገኛለን ዛሬ አፉን ሲፈታ በዘፈን ሲፈታ እናት አባት ይደሰታሉ ልጅ አፈታልኝ ይላል ለበላ ነው ነብዩ አለይሂ ሰላቱ ወሰለም የልጆቻችሁን እኮ አፍ መፍቻ بلا إله إلا الله أدربتا لا إله إلا الله هنديلو الله الله هنديلو الله أكبر هنديلو علم أمداتشو يا إسلام فكر رستاتشو هنديقبا ما علم أمد تربيان جنا كل جنتاتشو ما سايت سباتا مسيمولا بسالات الزاز لجوج بزوجي بيت وسط የሚሰራውን ከተዛዝ ይልቅ በተግባር የሚሰራውን ኮፒ ማድረግ ባህሪ ያላቸው ያንዳንዳችን ቤት አላጋጠመንም ልጅ ባይኖርም ታናሽ ወንድምህ የወንድምህ ልጅ እህት ልጅ የመሳሰሉት አላጋጠመም በመን ውዱ ሲደረግ ካዩ ልጆች ተርቲቡን ባይጠብቁም ውዱ ያደርጋሉ ኢማም ሆኖ ሊያሰግዱ ፊት ለፊት ይመጣሉ ለምን ቤት ውስጥ ያሉ ሰላት ነው ቤት ውስጥ ያሉት አላህ ይጠብቀን ሌላ ነገር ደግሞ ካዩ ሲጋራ ሲጨስ ካዩ አላህ ይጠብቀን አሚን በሉ በዚህ የተፈተኑን አላህ ነጃ ይበለው ሲቃም ካዩ ኸምር ሲጠጣም ካዩ ሲጋራው ራሱ ዛቱን ሲጋራውን ባገኙ እንጨት አንስተው አፋቸው ላይ እንደዚህ ነው ለምን ቤት ውስጥ ያሉ ስለሆነ አየ ልጆች በተግባር የሚያዩትን ነገር ኮፒ ለማድረግ ይጥራሉ hatta በቃላት ጭምር ጥንቃቄ ይፈልጋል ከኛ ተርቢያ ለማያሳስ አንዳንድ ወላጅ ስራ ሲሄድ ልጅ ያለቅስበት ሲከተለው ቆይ ማታ ስመጣ ቸኮሌት ይዤ እመጣለሁ
ብርቱካን ይዤ እመጣለሁ ላ ካልክ ይዘህና አለዛ ውሸት እያስተማርነው ነው ግልጽ ነው አይደል አብዛኞቻችን እንላለን ለመሸወድ ስትመጣ ባዶ እጅን የመጣው ውሸት እየተማረ ነው ይልች ነብዩ አለይሂ ሰላቱ ወሰለም አንዷ ሴት ና ተምር ልስጣለች ለልጅ ይዘሻል አላት አዎ ባትጂ ኖሮ አንዱ ውሸት ተብሎ ይጻፍብሽ ነበር ህፃን ነው ብሎ ማታለል እኛ ድንገት ለጊዜው አታለናል ግን ለነሱ ያስተማርናቸው ያለው ነገር ከባድ ነገር ነው ልጆቻችን ስለዚህ የሁሉ ገንዘብ ኢንቨስት አድርገን የምናስተምራቸው ልጆች ከኛ የሚወስዱት ተርቢያ ምንድነው ውሸት ከለመዱ والله ነገ ያድጉና የተለያየ ቦታ ይሄዳሉ ልጄ የት ነበርክ ስትለው ዳዋ ያዳመጥኩ ነው ይላል መስኪን ነበርኩ ከመግሪብ እስከ ኢሻ እሱ ያለው እኮ ሌላ ቦታ ነው ውሸቱን ከማን ተማረ ከኛው አንዳንዴ ስልክ ላይ አላጋጠማችሁ ስልክ ማይፈልገው ሰው ከሆነ አንሽና ባባ የለም በይ ቻርጅ ሰክቶ ነው የወጣው በይ አላ የለም ቻርጅ ሰክቶ ነው የወጣው በይ የለም በይ አላህ ሲያዋርድ አንዳንዴ ልጆች ያነሱና ባባ የለም በይ ብሎኛል ትላለች ወይ ይላል ሱብሃንአላህ ምን ያስተማራቸው ተርቢያ ምን ሰጣቸው ከኛ የሚያዩት ነገር ነው ይዘው የሚያድጉት ለዚህ ነው ረሱል አለይሂ ሰላቱ ወሰለም ከሳቸው ጋር አንድ ልጅ ምግብ እየተመገበ ባለበት ሰዓት ላይ ይህፃን ልጅ እጁ ብዙ ቦታ ያዳርስ ነበር አደቡ ጣዓም አለና ገና ልጅ ነው እዛ መዛስ ልጁን ሲያደርግ ረሱል ሰለላሁ ዐለይሂ ወሰለም አሉት ያ ጉላም አንተ ልጅ ሰሚላህ መጀመሪያ ቢስሚላህ በል ልጅ ነው ወኩል ቢየሚኒክ በቀኝህም ብላ ወኩል ሚማ የሊከ አጠገብህ ካለውም ብላ እዛ አትበል አደብ በልጅነቱ ሐሰን የሰደቃ ተምር ነው ነብዩ ሰለላሁ ዐለይሂ ወሰለም የሰደቃ ገንዘብ ለሳቸው አይፈቀድም ተምር ነገር መጣና ሐሰን ኢብኑ አሊ የልጃቸው የፋጢማ ልጅ ሐሰን ያንን ተምር አንስቶ ሲበላ ረሱል አለይሂ ሰላቱ ወሰለም ተቆጡት ካካ ልክኛ ካካ እንደምንለው አላ ተው እኛ የነብይ ቤተሰቦች የሰደቃ ገንዘብ እንደማንበላ አታውቅም እንዴ ገና ከልጅነቱ ነብዩ ሰለላሁ ዐለይሂ ወሰለም ተርቢያ ሳይታል ስለዚህ ሐላፊነት አለ ሁሉም ላይ ረሱል አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ባስተላለፈ ሐዲስ እንደዚያ በደንብ ስሙኝ ሐዲስ ኩልኩም ራኢን ሁላችሁም ጠባቆች ናችሁ ወኩልኩም መስዑሉን አን ረዕየቲሂ ሁላችሁም በመጠብቁት ነገር ተጠያቂዎች ናችሁ والرجل راعٍ والامام راعٍ አንድ ኢማም ሆነ መሪ የሆነ ሰው ጠባቂ ነው ወመስዑሉን አን ረዕየቲሂ በተመደበበት በተሰማራበት ሐላፊት ላይ በሚመራው ህዝብ ላይ ተጠያቂ ነው አሉ ረሱል አለይሂ ሰላቱ ወሰለም والرجل راعٍ አባቶች ስሙ والرجل راعٍ አንድ አባወራ في اهله በቤተሰቡ ላይ ጠባቂ ነው ومسؤول عن رعيته በተሰጠው ሐላፊነት ደግሞ ይጠየቃል ልጅህን እንዴት አሳደግከው በቤተሰብ ጉዳይ እንዴት ነበር ሐላፊነት አለ ይጠየቃል አሉ والمرأة راعية في بيت زوجها እንደዚሁም ሴት ልጅም በቤቷ በባሏ ቤትና በልጆቹ ተጠያቂ ናት ومسؤول عن رعيتها ጠባቂ ናት በምትጠብቀው ነገር ተጠያቂ ናት በተርቢያ የማሳደግ ሐላፊነት አለባት ለዚህ ነው ስታገባ ሷሊሆችን አግባ ማለት ጥቅሙ ላንተ ነው ለምን ከተባለ ልጆች የሚውሉት ከናት ጋር ነው አባት ስራ ነው በአብዛኛው አይደል የመስጊድ ኢማምም ከሆነ መስጊድ ነው ነጋዴም ከሆነ ንግድ ቦታ ነው አስተማሪም ከሆነ እንደዛ ዶክተርም ከሆነ ብቻ በተሰጠው ሐላፊነት ስራ ላይ ስለሚውል አብዛኛው ልጆች ከናታቸው ጋር ነው የሚውሉት ሷሊሆችን ስታገባ ሷሊህ ልጅ ተርቢያ እንዲኖረው እቺ እናት ሐላፊነት ትወጣለች ኢማሙ አህመድ ረህመቱላህ ዐለይሂ ሷሊህ እናት ናት እንዲያሳደገቻቸው ኢማሙ አህመድ የቲም ነበሩ ቡኻሪ ሙሐመድ ቢን እስማኤል ረህመቱላህ ዐለይሂ የቲም ናቸው እናት ናት ቡኻሪን ዳሬ ለኛ የሆነ ሐዲሶችን እንዲዘግቡ ያደረገች ኢብኑ ተይሚያ ረህመቱላህ ዐለይሂ ኢብኑ ተይሚያ እኮ የሴት ስም ነው
በእናታቸው ስም ነው የሚጠሩት ያውሉ ትግል ያውሉ እስር ቤት ሲያሳልፉ እንዲታገሉ ያደረገች እናት ናት ሱፊያን الثوري ሱፊያን الثوري ምን ትል ነበር የቤቱን ስራ ለኔ ተውልኝ መስጊድ ላይ ትል ነበር ስለዚህ ሴቶች ትልቅ ኃላፊነት በልጅሽ ላይ ገና ከልጅነቱ ጀግና እንዲሆን አኽላቅ ስነ ምግባር የተማረ እንዲሆን ዳኢ እንዲሆን ኸጢብ እንዲሆን የመስጊድ ኢማም ዶክተር የሀገር መሪ ኢንጂነር ሁሉም ነገር እንዲሆን ሴቶች ላይ ትልቅ ኃላፊነት አለ الأمة مدرسة እናት ትምህርት ቤት ናት ገና ጡት ስትሰጠው የምትሰጠው የምታበረክተው ነገር አለ ዛሬ አላህ ይጠብቀን አንዳንድ አባት በደረሰኝም ኢንፎርሜሽን በተመለከትኩት ከልጆቹ ጋር በሳምንት አንድ ቀን የሚገናኝ አባት አለ እሁድ ቀን በሳምንት አንድ ቀን ብቻ እሱም አላህ ያዘነለት ለንግድ ዱባይ ቻይና የተለያየ ቦታ ካለደ ማታ ኢሻ ይሰግድና ዲኤስቲቪ ቤት ብሎ ይገባል ማኪያቶ ለጠጣ ትንሽ እየተጫወትን ይላል ኢሻ ሰግደ ቤት መግባት ነበር ለልጅ ጊዜ ሲሰጠው ነው ነገ አድጎ ላንተ ጊዜ ሊሰጥህ የሚችለው ያመሽና ማኪያቶ ምን ይያለ ከጓደኛው ተጫውቶ ሲገባ ልጆች ተኝተዋል ጧት እሱ ተኝተዋል ልጆች ትምህርት ቤት ሲሄዱ ሰርቪስ ነው ይዟቸው የሚሄዱ ሰርቪስ ይዟቸው ይሄዳል ምናልባት በሳምንት አንድ ቀን እሁድ ቀን ምናልባት ሱብሃንአላህ ታዳ ዛሬ ጊዜ ያልሰጠውት ልጄ ጊዜ ያልሰጠዋት ልጄን እንዴት ነው ነገ ለኔ ሐቅ ልትወጣ የምትችለው ወላጆች ብልጡን ወላሂ ልጆቻችን ላይ ኢንቨስት ማድረግ በገንዘብም በእውቀትም በጊዜም እነሱን መንከባከብ ነገ ለኛ ይጠቅመናል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ ልጅ አባቱን ሐቁን ገፈፈና አዛ አድርጎ አባቱ ዑመር ጋር መጥተው ከሰሱ ልጄ ሐቄን ገፈፈኝ ሐቄን ወሰደብኝ ሐቄን እየተወጣ አይደለም እየበደለኝ ነው ሲላቸው አንተ አባትህን አትታዘዝ የአባትን ሐቅ አትወጣም ሲሉት ልጁም ደፋር ነበርና ልጅ ሐቅ የለውም እንዴ አላቸው አለው አሉት ዑመር ምንድነው የልጅ ሐቅ አሉት አማ ብለው ጠየቃቸው ለዑመር ልጅ ሶስት ሐቅ አለው አሉት አንደኛው እናቱ ሊመርጥለት ይገባል ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል ሶስተኛ ቁርአን ሊያስተምረው ይገባል ሲል ይህ ልጅ ምን አለ አባቴ ሶስቱንም አደረገ እናቴ እሳት አምላኪ ናት ወይም ባንዳን ዘገባ ዝም ብሎ ከመንገድ ነው የለደኝ በእናቴ እንወራለሁ ስሜም አብተር ማለት ቆራጣ ማለት ነው አየ ለልጆቻችሁ ስም ስታወጡ ጥሩ ስም አውጡ ሐቅ ነው የነሱ ሐቅ ነው እስልምና ጥሩ ስም በጣም ተወዳጅ ስም አብዱላህ አብዱራህማን የተወደዱ ስሞች ናቸው እንደዚሁም በነቢያቶች ስሞች ተሰየሙ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ዩሱፍ ኢብራሂም ዘከሪያ የመሳሰሉት የነቢያቶች ተወዳጅ ነው አለዛ ጥሩ ስም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ ሁዝን የሚባል ሰው ነበር ሁዝን ማለት ሐዘን ነው ሁዝን አንተ ሰህል ገር አገር ሲሉት አባቴ ያወጣልኝን ስም አልቀይርም አላቸው ሰዒድ ኢብኑ ሙሰይብ ሐዲሱን ሲጨርሱት ምን ይላሉ ታሪኩን ሲናገሩ ከዛ ቤት ከዚህ ቀን በኋላ ሐዘን ጠፍቶ አያውቅም አንዳንዴ ተፋዑል ይሆናል ስም ስታወጣ ጥሩ ስም እንጂ መስልምና ይሄ አሸብር ምናምን እንደዛ አይነት ስም ጥሩ ስም ለልጆቻችሁ ጥሩ ስም ሐቃቸው ቁርአንም አላስተማረኝም አለ ዑመር ወደ አባ ዞሩና ልጅህን በድለው ስታበቃ በደለኝ ትላለህ ወይ አይ ለልጆቻችን ሐቅ ዛሬ ተርቢያ ለመስጠት ጊዜ ካልሰጠናቸው እስልምናን ካላስተማርናቸው ቁርአንን ካላሳወቅናቸው ነገ ካደገ በኋላ ባባ መጣ ይላል ሼባው መጣ ይላል አሮጊቷ መጣች ይላል ለምን እስላምን አላወቀም አንድ ቤተሰብ ቅርብ ጊዜ እኮ ነው አባት ሞቱ ለቅሶ ሳይበርድ ገና እንኳን ሳምንት አልሞላ ልጆች በውርስ መገዳደር ጀመሩ መጣላት ጀመሩ ለምን ከተባለ ተርቢያ ሱብሃንአላህ ልጅህን አንተ መንከባከብ والله ላንተ ነው ጥቅም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ اذا مات الانسان انقطع عمله
ኢላ ሚን ሰላስ የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል ሶስት ስራ ሲቀር የመጀመሪያው ሰደቃቱ ጃሪያ ዘውታሪው ሰደቃ አላህ ይለግሰን አሚን በሉ የምንሰራ አላህ ያድርገን መስጊድ መገንባት መድረሳ መገንባት ጉድጓድዋ ማውጣት ሰዎች የሚጠቅም ነገር ሰርተከርክ ከሞትክ በኋላ ፋይል አይዘጋም ሰው በሰገደ ቁጥር ይመዘገባል መድረሳው በተማሩበት ቁጥር ይመዘግ ለምን ሰደቃቱ ጃሪያ ዘውታሪ ሰደቃ ተጠይቃል ሁለተኛው አው ዒልሙን ينتفع به ሰዎች የሚጠቀሙበት ዕውቀት ሐዲስ አስተምረ ቁርአን አስተምረ ተፍሲር አስተምረ ተርቢያ አኽላቅ አቂዳ አስተምረ ስትሄድ ያስተማርካቸው ሰዎች በተማሩ ቁጥር ባስተማሩ ቁጥር አጅሩ ይጻፍልሃል አይዘጋም ሶስተኛው አብዛኞቻችን ልናገኘው የምንችለው አወለደ ሷሊህ ያዱላ እናት አባት ጥሩ ልጅ ትተው ከሄዱ በኋላ ዱዓ ሲያደርግላቸው አላህ የነሱን ስራ እንዲቋረጥ ያድርግ ነገ አባት መስገቡ በስቶ ይመጣል ጌታዬ ከየት መጣ ይላል ዱንያ ላይ ትተው የሄድከው ልጅ ነው በልጅህ ነው ለአባቴ ብለህ ሰደቃ ስታወጣ ውሃ ጉድጓድ ስታስቆፍር በአባትህ ስም በእናትህ ስም አጅር ለነሱ እንዲሆን ያዝ ይሄ ዛሬ የሰራነው ስራ ነው ነገ ከሞትን በኋላ ራሱ ጥሩ ልጅ አሳዳጊ በደለ ሲባል ሰማላችሁ ምን ማለት ነው አሳዳጊ በደለ እኮ ማለት በተርቢያ አላሳደገው እየተባረኩ ነው ወይስ አንተ ሷሊህ ሆነ አሳድገው አንተ ከሞትክ በኋላ ልጅህም ሷሊህ ሆኑ ሰዎችን ሲንከባከብ ማሻአላህ አባቱም እንደሱ ነበር ሷሊህ ነበር አላህ ይርሐመው አይ አላህ ይርሐመው አላህ ይዘንለት ሚል ልጅህ ባንተ እንድታወስ በሱ እንድትታወስ አላህ ያደርጋል ተርቢያ ሉቅማን አላህ ቁርአን ላይ የሳቸውን ታሪክ በቁርአን ልጃቸውን እንዴት ተርቢያ እንደሰጡት አላህ ቁርአን ላይ ነግሮናል አይደል እኛ ልጆቻችን ተርቢያ እንሰጠው በምንድነው ሉቅማን ልጃቸውን ሲመክሩ ወይስ قال لقمان لابنه ሉቅማን ለልጁ ባለው ጊዜ አስታውስ ለኡመት ነገራቸው وهو يعظه እሱ የገሰጸው የመከረው ልጁ ያ ቡነይ ልጄ ወይ لا تشرك بالله بالله እንዳትጋራ ለምን ان الشرك لظلم عظيم بالله ላይ ማጋራት የበደሎች ሁሉ ትልቁ በደል ነው ታላቅ በደል ነውና በአላህ እንዳትጋራ ትልቁ ተርቢያ ነው አቂዳው እንዲስተካከል አላህን በብቸኝነት እንዲገዛ ለአላህ ታማኝ ያልሆነ ለማህበረሰቡ ታማኝ ሊሆን አይችልም አላህን በብቸኝነት እንዲገዛ ልጅን የመጀመሪያው ምክር ይሄ ነው ቁርአን እኮ ያስተማረ ሽርክን እንዲርቅ ተውሂድን እንዲስ አላህን በብቸኝነት ተወኩል እንዲኖር የአላህ ብቸኛ ባሪያ እንዲሆን አላህን ብቻ እንዲገዛ መምከር ላንተው ጥቅም ስላለው ነው ከዛ ቀጠሉ ووصينا الانسان بوالديه ሰውንም በወላጆቹ ላይ በጎ እንዲያደርግ አዘዝነው አደራልነው حملته امه وهنا على وهن እናቱ ከድካም በላይ በሆነ ድካም አረገዘችው ማለት وفصاله في عامين ጡት መጣያው ሚተው በሁለት አመት ውስጥ ነው አንሽኩር ሊ ወሊዋሊደይከ ኢለየ المصير እኔንም ወላጆችን አመስግን መመለሻው ወደኔ ነው አለ وإن جاهداك እናት አባትህ ቢከራከሩ على أن تشرك بي ما ليس لك به علم በዛው በርሱ ዕውቀት በሌለህ ነገር ላይ በኔ ላይ እንድታጋራ ቢያዙ ቢከራከሩ فلا تطعهما እንዳትታዘዛቸው ማንንም ይውማን አላህን ተቃራኒ ሆኖ ካዘዘ መታዘዝ የለም ያ አላህ وصاحبهما في الدنيا معروفا በዱንያው በመልካሙ ተኗኗራቸው ከራባቸው አብላ ከቸገራቸው አልብሳቸው የሌላ እምነት እንኳን ተከታይ ቢሆን እናት አባት ሐቃቸውን ከባድ አደረገ واتبع سبيل من اناب الي ወደኔ የተመለሰን ሰው መንገድ ተከተል አላህ ثم الي مرجعكم ከዛም መመለሻችሁ ወደኔ ነው فانبئكم بما كنتم تعملون ተሰሩት በነበራችሁት ነገር ደግሞ እነግራችኋለሁ አለና ያ ቡነያ ሉቅማን ጀመረ ልጄ ወይ انها ان تكون مثقال حبه من خردل የመከሩት ወንጀልን እንዲርቅ ልጃቸውን ሲገስጹታል
ያ ቡነያ ልጄ ወይ ኢነሃ ኢንተኩ ሚስቃለ ሐበት ሚን ኸርደሊን እርሷ የሰናፍጭ ቅንጣት ያህል እንኳን ብትሆን አው ሰኽረ ፊ ሰኽረቲን በቋጥኝ ውስጥ አው ፊ ሰማዋት ወይ በሰማያት አው ፊ ልአርድ ወይ በምድር ውስጥ ብትሆን ያእቲ ቢሃ አላህ ያመጣታል። ኢነላህ ለጢፉን ኸቢር አላህ ሩህሩህ ውስጥ አዋቂ የሆነ ጌታ ነው አሉትና ወላ ቱሰዒር ኸደከ አኽላቅ ስነ ምግባር ሲሰጡት ወላ ቱሰዒር ኸደከ ሊናስ ጉንጭን በኩራት ከሰዎች አታዙር። ከኔ ስትባል የኩራት አመለካከት እንዳትመለከት አደብ ይኑርህ። ሰዎችን አክብር። ሉቅማን እየመከሩት ወላ ተምሽ ፊል አርድ መርሓ በምድር ላይም የተንጠባረርክ ሆነህ አትሂድ። ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር አላህ ተንጠባራሪን ጉረኛን ሁሉ አይወድምና ወቅሲድ ፊ መሽይክ በአካሄድን መካከለኛ ሁን። ወግዱድ ሚን ሰውቲክ ከድምፅህም ዝቅ አድርግ። ኢነ አንከረ ልአስዋት ለሰውቱ ልሐሚር ከድምፆች ሁሉ አስከፊው ድምፅ ማለት የአህያ ድምፅ ነው አለ አላህ ሱብሓነሁ ወተዓላ። አትጩህ። ሉቅማንን አላህ ልጃቸውን ሲመክሩ ያዘዙበት። እኛስ ኩራት እንዲመጣ አብሽር እኔ እኮ እየከፈልኩ ነው ማስተማር አንቀባሬ ነው ማሳደግ አትበለው። ለሰዎች እንዲያዝን ንገረው። አንዳንድ ወላጅ ልጆቹን ትምህርት ቤት ይልክና አጥፍቶ እንኳን ወላጅ ሲባል ገንዘቤን ጠብ አድርገን እንደ ማስተምረው ምንድነው የምትሉት ይላል። እንዴ ተርቢያ እንዲዝ ሲመክሩ ሲያደርጉ አንተም እንድታግዛቸው ሲጠሩ አንተ በላ እንዲሆን ታደርጋለህ እንጂ እንደ አባት ይባላል። ቂሳውን ታውቃለህ። ልጅ አስቸገረና ጥያቄ ተጠየቁ ያልሆነ መልስ ሲመልስ ወላጅ አምጣ ተባለ። ወላጅ ይዞ መጣ። ለምንድን ነው ወላጃችሁ እንዲመጣ ያደረጋችሁት? አይ ጥያቄ ስንጠይቀው ያልሆነ መልስ ሰጠን። ምንድነው ጥያቄው? እስቲ በፊት ለፊት ተጠይቁት። ከነቢያቶች እስቲ አንዱ ነብይ ጥቀስ ሲባል ምን አልክ ሲሉት ልጅ ፊራውን አለ። አባትም ጃሂል ነበርና አለይሂ ሰላም አብሮት እንደዚህ መሆን የለብህም። አጋዥ መሆን የለብህም። አጠፋ ቅጣው። ተርቢያ ላይ እያገዙህ ነው። አንድ አውሮፓ ላይ የተከሰተ ታሪክ ልንገራችሁ። ሁለት ታሪኮች። አንደኛው ምን ትሞት ትፈልጋለህ ተባለ ትምህርት ቤት ላይ። ይህ ልጅ ሰሃባ አለ። ሰሃባ ግራ ገባቸው። አዲስ ስም ሆነባቸው። ያው ሰሃባ መሆን የሚችል ማንም የለም። ግን የልጁ ግቡን አላችሁ ይሄው ጭንቀት ሰሃባ ለምን ከሙስሊም ቤተሰብ ያደገ ልጅ ነው። ምንድነው ሰሃባ? እናቴን ጠይቂያት አለች። ሴት ነበረች አስተማሪ። ጠየቀቻት ሰሃባ ምንድነው? ሰሃባ ማለት ይሄ ነው። ያንን ሰሃባ ያ ምርጥ ትውልድ ያ የነብዩ አለይሂ ሰላቱ ሰላም ባልደረቦች የሰሩት ዝናው ልዩ ነው። የሰሃባ ሐቂቃ። እቺ አስተማሪ ወደ እስላም ተሳበች። ባሌን ማናግርልኝ ባለሽ ደግሞ ባለቤቴ ነው የሚያናገረው። ባሏን አናገር እሱንም ወደ እስላም ሳበ። በየትኛው ልጅ? በዚህ በእስላም ተርቢያ ባደገው ልጅ። ወላሂ ለራሳችን ነው ጥቅም። ዛሬ አውሮፓዎቹ የእናት ቀን የአባት ቀን እያሉ አንድ ቀን ያከብሩና ለእናትና ለአባት አንድ ቀን ሰጥተው ያንን ሱና የሀገሬም የእኛም ህዝብ ተሸክመው እነሱ ያመጡልን ያራገፉልን የሚቀበል ማህበረሰብ ነው ያለው። ይቀበልና የእናት ቀን ይልና ሰልፊ ፎቶ ይነሳል። ምን ይላል? በአላህ እናት አባት አንድ ቀን ያላቸው ሁሌም ቀናቸው እኮ ነው። ሁሌም ሐቃቸው ሊከበር ይገባል። ኢስላም ነው ያዘዘው። ከአውሮፓ የመጣ ወንድም ሲነግረኝ ምን አለ? ፈረንጆቹ የእናት ቀን የአባት ቀን ብለው ያከብሩና አንድ ቀን ይሰጣሉ አለ። ከዛ ውጭ ዞር ብሎ ያቸዋል። እንደውም ልክ እናት አባታቸው እድሜያቸው ሲሄድ ሲጃጁ የአረጋውያን ማስቀመጫ አለ። የዓመት ይከፍልና እዛ ያስቀምጣል እንዲንከባከቡለት። እኛ ላይፋችንን ንቅጭ ይላል። ሱብሃንአላህ። ኋላ ፈረንሳይ ላይ የተከሰተን ታሪክ ሲነግረኝ ምን አለ? አንድ የሙስሊም ቤተሰብ ልጆች እናት በእድሜ የደገፋች አሮጊት እናት ልጃቸውን ምን ታረግ ነበር? እየመጡ ይንከባከቧታል። ዛሬ ወንዱ ይመጣል፣ ነገ ሴቷ እየመጡ ሲንከባከቡ አንዲት ወጣት አውሮፓ ሴት እነዚህ ምንድናቸው በየጊዜው የሚመጡት? ልጆቼ ናቸው። ልጆችሽ ስራ የላቸውም እንዴ?
ከእናት ከአባት ጋር ጊዜ ማሳለፍ ስራ ፈት አድርገው ስራ የላቸውም እንዴ? ኧረ አላቸው። እና በዚህ እድሜ በገፋ ሰዓት እስላም እኔን እንዲንከባከቡ አጥብቆ ያዛቸዋል። የእስላም አስተምሮ ይሄ ነው። ነው አላህ ምን አለ? ከባድ እድሜ ላይ እኮ ሐቃቸውን አከበደው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና። ጌታ አላህ ወሰነ፣ አዘዘ፣ ፈረደ። ምን ሲል? አላ ተዕቡዱ ኢላ ኢያሁ፣ እሱን እንጂ ለሌላ ማንም እንዳትገዙ፣ ለማንም እንዳትሰግዱ፣ በማንም እንዳትመኩ፣ እሱን ብቻ ተገዙ። ወቢልዋሊደይኒ ኢሕሳና፣ በወላጆቻችሁ ላይ መልካም ዋሉና አለና ኢማ የብሉገነ ዐንደከ አልኪበራ አሐዱሁማ አው ኪላሁማ፣ ምናልባት አንተ ዘንድ ዐንደከ አልኪበራ፣ ሱብሃንአላህ እድሜያቸው ሄዷል። አይ ወጣት ሆኖ ጎልማሳ ሆኖ አላለም አላህ። እድሜያቸው ሄዶ አንተ ዘንድ ካገኘሃቸው ከደረስክ ፈላ ተቁል ለሁማ ኡፍን ወላ ተንሃርሁማ፣ አንዳቸውን ወይ ሁለታቸውን ካገኘ ፈላ ተቁል ለሁማ ኡፍን፣ ኡፍ እንዳትል ቁርአን ላይ የተጠቀሰው ትልቁ ስድብ አላህ ይጠብቀን። ዛሬ እናቴን ኡፍ ብላት እኮ አረ ማሻአላህ እኔ ሷሊህ ነኝ። ለምን ከኡፍ ውጭ አለ አይደል እንዴ? አላህ ይጠብቀን። ቦክስ አለ አይደል እንዴ? ሚገርፍ አለ አይደል እንዴ? ሚያመናጭቅ ሚሳደብ አለ አይደል እንዴ? ያልተማርሽ ሚላል ሳትማር አስተማረች፣ ሳይማር አስተማረ። ድንጋይ ተሸክሙ ስንት ስቃይ ያለ አስተማረ ነው ወላጅን እንዲህ ስትሉ አላህን አትፈራ። ኡፍ እንዳትሏቸው፣ ወላ ተንሃርሁማ እንዳታመናጭቋቸው፣ ወቁል ለሁማ ቀውለን ከሪማ፣ መልካም የሆነ ንግግር ተናገሯቸው። አላህ እቻ አውሮፓ ሴት ይህን እስልምና አስተምሮ ተብሎ ሲነገራት ታዳጊ ልጅ ነበራት። ብልጥናታ ልጇን መስጊድ ላከችው። ሼኽየው ኬት መጣ? እናቴ ናት የላከችኝ። እናቴ አካባቢ ናት፣ እዚህ መስጊዱ በር ላይ ቆማለች። ሼኽየው ወጥተው እናትየውን አናገሯት። ልጅሽን አንቺ ላክሽው? ለምን? እናንተ ጋር እንዲያድግ እስላምን እንዲማር ፈልጌ። በምን ምክንያት? ጎረቤቴን ተመልክቻለሁ። በእድሜ የገፋች አሮጊት ልጆቿ ሲንከባከቧት አይቻለሁ። የዚህ ደግሞ አስተምሮ የእስልምና የቁርአን አስተምሮ መሆኑን ነግራኛለች። እኔም ነገ እድሜ ሄዶ አርጅቼ ልጄ እንዲወረውረኝ ስለማልፈልግ በሱ እንክብካቤ ውስጥ መሆን ስለምፈልግ እስልምናን እንዲማር እፈልጋለሁ። ተርቢያ ስናስተምር ጥቅሙ ለኛ ነው። ስለዚህ ስቅት ተጠቃልለው አሁን ወቅቱ ክረምት ነው አይደል? በዚህ ክረምት ትምህርት ረፍት ናቸው። ልጆቻችን ላይ ምን መስራት አለብን? 10 ወራት አካዳሚክ ሲማሩ ስናስተምር ቆይተናል። ማሻአላህ አይማሩ አይደለም፣ ጠንካራ ተማሪ ሊሆኑ ይገባል። ልብ በሉ፣ ጠንካራ ጀግና ተማሪ ሊሆኑ ይገባል። ይሄ ላይ ለፉ። ነገር ግን ዲናቸውን እንዳይረሱ፣ ለዲናቸውን ቦታ እንስጥ። ዲንን ቁርአንን እንዲማሩ እናድርግ። ቢያንስ ክረምቷ ላይ ጠንካራ እንዲሆኑ ኢስላማዊ ትምህርት ቤቶች የዲን ኮርስ የሚሰጥበት ማሻአላህ በየመስጊዱ እየተከፈተ ነው። እዚሁም በአጅ መህዲ አህመድ መስጊድ በተለምዶ ስልጤ መስጊድ በሚባለው እዚሁ መስጊድ ይህን ትምህርት በሚሰጥበት መስጊድ ውስጥ ማሻአላህ ጀማዓው፣ ኮሚቴው፣ ወጣቱም ተረባርቦ ጥሩ የስነ ምግባር፣ የአቂዳ፣ የፍቅህ፣ የሲራ፣ ቁርአን የመሳሰሉትን ለመስጠት ዝግጅታቸውን ጨርሶ እኛ ላይ ደግሞ ልጆቻችን የማስተማር ኃላፊነት አለብን። በየአካባቢዎቹ በየሚመቻቸው የአካባቢው ሰው እዙ በማምጣት ይህንን ሁላችን በየአካባቢ ልጆቻችን 2 ወሯን እንኳን ኢስላምን እንዲያውቁ እናድርግ። ለቁርአን ክብር እንዲኖራቸው እናድርግ። እኔ አንዳንዴ ያጅበኛል። ትምህርት ቤት ሲላክ ማሻአላህ አሳምሮ ምን ብሎ ይልካል። መድረሳ ላክ ሲባል ቡቱቱ ልብስ ያለብሷል፣ የተቀዳደደ ጫማ። ክብር እንዲኖር አድርጓል። ያለን ጥሩ ልብስ አልብሰላከው። ለምን? ቁርአን ቤት ነው የመጣው። የአላህን ቃል የሚማርበት የነቢዩን ዓለይሂ ሰላቱ ወሰላም አስተምሮ አኽላቅ፣ ስነ ምግባር፣ ታማኝነት፣ እውነተኝነት በስነ ምግባር ያደገ ትውልድ እንዲፈጠር የሚማርበት ቦታ ላይ ክብር እንዲሰጠው አድርገው። መድረሳ ነው የምትሄደው እኮ ቁርአን ቤት ነው የምትሄደው። በደንብ ታጠብ፣ ልብስህን ንጹህ ልብስ ልበስ። እኛ አላህ ይጠብቀን። መድረሳ ሲልከው ቡቱቱ የተቀዳደደ ልብስ የተቀዳደደ ጫማ ለብሶ ይልኳል። ለምን? እኛው ክብር ካልሰጠነው ማን ነው ክብር ሊሰጠው የሚችለው? ይሄ ላይ ወላጆች ላይ ኃላፊነት አለ። ስለዚህ ያለችውን አጭር የ2 ወር ኮርስ እንኳን ልጆቻችን በተርቢያ እንዲያደርጉ ራሳችን ቢያንስ እስቲ ገንዘብ የሚያስከፍል ከሆነ ክፈል። እዚህ እንኳን የለም ተብሏል፣ ግን በየቦታው በገንዘብ ነው ከተባለ አውጣ። አመቱን ሙሉ ለትምህርት ቤት እያወጣህ አይደል እንዴ?
አውጣ ጎረቤት የሚማር የሌለው መክፈል ያቃተው ካለ አውጣ ከፍላ አስተምር የጎረቤት ልጅ መስተካከል ላንተ መስተካከል ኸይር ይሆናል አንዳንድ ሰው ምን የመጨረሻ ነገር ምን ይላል መሰላችሁ የኔ ልጅ ሷሊህ ከሆነ ጎረቤት ቢበላሽ ችግር የለም ልጅን ከጠበቅኩ አትሞኝ ልጅህ የሚውለው ከጓደኛው ጋር ከጎረቤት ጋር ነው የሱ መበላሸት ያንተ ልጅ ለመበላሸት ምክንያት ሊሆን ይችላል ቤት እየተቃጠለ ከሆነ እኔ ቤት አልደረሰም ትላለህ አስቀድመ ካላጠፋው አንተ ጋር መምጣቱ ይቀራል ካላጠፋው ጎርፎ እየመጣ አስቀድመ ቦታ ካልቀየስ ምን ካላል አይኛ ጋር አልመጣም ካልክ ይመጣል ጎረቤት ሲበላሽ እኔ ጋር አልመጣም አትበል ይመጣል ነገ አንተ ጋር የሆነ ሙንከር ነገር ሰው አስተካክል የጎረቤት ልጅ እንዲስተካከል አድርግ እሱ የሚከፍለው የለም አንተ አቅም ሰጥቷል ክፈልለት ኸይረኛ እንዲሆን አድርገው በመጨረሻ ንያቸውን እንዲያሳምሩ አድርጉ እኔ በየመድረኩ እየተናገርኩ ነው 12 ዓመት ትምህርት አስተምረ ወንድሜ እህቴ አስተምረሽ ዶክትሬት 4 ዓመት ዩኒቨርሲቲ ገብቶ ከዛም በላይ ተምሮ ወደ ንግዱ እንዲመጣ እናረጋለን ለኢስላም እንዲሰራ እናድርጎ ነገ ይሶ ተመርቆ ባለበት ቢሮ ላይ እስላምን ማህበረሰቡን በታማኝነት እንዲያገለግል እናስተምረው በዚህ መልኩ አለዛ ሁሉ ዓመት አስተምረው ንግድ አይነግድ ይያልኩ አይደል ነገር ግን አላማው ምንድነው ታዲያ መማር ለኢስላም እንዲያገለግል እናድርግ ባለሀብቶችም ኃላፊነት አለባቸው ለኢስላም እኔ ይሰራሉ በቃ ገብቼ ቢሮ ላይ ማገልገል አለብኝ መስራት አለብን ሲል መደገፍ ያለባችሁ ደግፉ ደሞዝ ምናምን ላይ በቃ ይችላል ይሄን ማስተካከል በባለሀብቱ ላይ ደግሞ ሌላ ኃላፊነት አለ ጥሩ መስተንግዶ እንድታገኝ አንተም የበኩልህን አድርግ ስለዚህ በሁሉም ኃላፊነት ላይ ሁሉም ቦታ ላይ ማዝ የሙስሊሙ ኃላፊነት ትምህርት ሚኒስቴር ከተባለ ተምሮ ነገ የትምህርት ሚኒስቴር መሆን አለበት ብለ ልጅሽን አስተምሩ ዛሬ በሂጃቡ በምኑ ይያለ ሲለው በሆነ ምክንያት አዋጅ የተለያየ ነገር ያወጣ እንትሚለው የተማረቱ ለየሽሸን እኮ ምን አይደለም ቦታውን ለመያዝ መጣር ያ ደግሞ ካሁኑ ገና የዛሬ 5 ዓመት ሊሆን ይችላል 10 ዓመት ሊሆን ይችላል ግን ዛሬ የሰራነው ስራ ነው ነገ ውጤቱን ልናገኝ የምንችለው ጠንካራ ዶክተር ታማኝ ዶክተር ጆሮ ሲታመም ለአይን ህክምና ማዝ ማለት ነው ታማኝ ዶክተር እንዲመጣ መስራት ታማኝ መሐንዲስ እንዲመጣ መስራት በተሰማራበት ቦታ ላይ በኃላፊነት እንዲወጣ መስራት በእናት በአባት ላይ ኃላፊነት አለ ስለዚህ ልጆቻችንን በዚህ መልኩ ስናሳድግ ትልቅ ደረጃ እናገኛለን አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደዚህ ሰብስበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala ልጆቻችንን በእስላም ተርቢያ አሳድገን ነገ የውመል ቂያማ ትልቅ ደረጃ የምናገኝ አላህ ያድርገን ልጆቻችንን በእስላም ተርቢያ የምናሳድግ አላህ ያድርገን ለልጆቻችን ያለንን አቅም የምንሰጥ አላህ ያድርገን ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው ልጅ የሌለውንም አላህ ልጅ ይለግሰው ትዳር የሌለውንም አላህ ትዳር ይለግሰው ለማግባት መንገድ ላይ ያለውንም ያ አላህ ያማረ ትዳር አላህ ይለግሰው አላህ Subhanahu Wa Ta'ala ቤት የሌለውን ቤት ይስጠው ጭንቀታችንን አላህ ያስወግደን ወንድማማችነታችንን አላህ ያጠናክረን ለሱ ብለን የምንሰባሰብ ለሱ ብለን የምንዋደድ አላህ ያደርገን ነገ የውመል ቂያማ ለሱ ብለን ተዋደን የታሉ ለነብዩ የተዋደዱ ብሎ ከሚጠራቸው ባሮች መካከል አላህ ያደርገን ሀገራችንን ሰላም አላህ ያርግልን ሰላም አላህ ያርግልን ሙስሊሙ ማህበረሰብ ሰላም አላህ ያርገው አላህ ባለበት ቦታ አካባቢ ዓለም ላይ ያሉት ሙስሊሞች አላህ ይጠብቃቸው ፍልስጤም ላይ ያሉት ወንድሞቻችን አላህ ይጠብቃቸው አገራችን ላይ በተለያዩ ክፍለ ሀገር ላይ ያሉት ወንድሞቻችን አላህ ይጠብቃቸው አላህ Subhanahu Wa Ta'ala ትልቅ ደረጃ ደርሰው ትልቅ ነገር ከሚያገኙ ሰዎች መካከል አላህ ያድርገን የታመሙብን ቤተሰቦቻችንን አላህ ያሽርልን የአልጋ ቁራኛውን አላህ ይፈውሰው የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ አላህ ያሳምርልን የኛንም መጨረሻ አላህ ያሳምርልን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته